ጉብል ላይ ኮንደበታች ማይስራፍ አረ ሰባ ብዙም አይደለም። ለምን ትቀጭኛለሽ? ተዋልጅ አይደለሽ? ሲናት ከተማ ያን ደግሞ እንዳስገባው ፈልጌ ነበር ነው ሊመኖሩ አይ አላየሁትም እስካሁን እኔ እንጃ። አይ ስሩቅ ወንታ ዋታሪ አይ ስሩቅ ይበቃል። በዚህ ማታ የሜዳ ሰብ ነው። ኧረ በጭራሽ እኮ አንኮክቼ ለምሮጥ ነበር ቤታቸው እንደዛ የማን ሃይ ስራ ሰብስክራይብ አድርጉ። ምን እንዳገኘን ተመልከቱ። ቻናሊ ኑድልስ እና ስፖንሰር ተመማል ሲያፈና ወንደ ከዚህ ወደ ሰላም ያወሳው ብርሃን እዩት እንዴት አባቱ እንደሚያምር በቃ እኔ በጣም ወድጄዋለሁ። እና እንደምታዩት ነው። እቺ መረዳት ልጅ ናት፣ ማስተዳደራት መረዳት ልጅ ናት። እና እንደምታዩት ነው አዋሳ እዚህ ጋር ነው ያለው። በቃ ዛሬ ለስራ መጥቼ ነበረ። እግዚአብሔር ይመስገን በተመራቂዎች ተማሪ ምክንያት ሮማተን እዚህ ጋር ተንከራተን ታገኘ በጣም ያስፈልጋል። ነገር ግን አማራጭ ስለሌለን አድረናል። ቁጭ ብለን እንዳደርን የሐዋሳ ዩኒቨርሲቲ ተማሪዎች የስራችን ይስጣችሁ አንልም። ይኸው ሻንጣችንን ፓክ አድርገናል፣ እዛ ጋር አድርገናል፣ ፏ አድርገናል። ሐዋሳ በጣም የምታምር ከተማ ናት። አለባበሴ ያምራል። ዙፋን ናት እንደዚህ ያደረገችልኝ። እቺ ዙፋን ትባላለች። የሐዋሳ ንግስት ናት። ሐዋሳ ላይ ጉብል ላይ ኮንደበታች ማይስራፍ አረ ሰባ ብዙም አይደለም። ብቻ ለምታስቡት ነው አይ ምንም እንትን የሚባልበት ነገር የለም። እንደምናግራችሁ ነው። ዙፋን እቺ ናት የመጣችው 0917 7558 ነው ስልኳ። ዲኤም አርጓት ለምትፈልጓት ደብረዘይት ማነው ደብረዘይት ሐዋሳ ሲመጣ ከምታሻግረኝ ሴት አንዷ እሷ ሐዋሳ ቤሌማ yes ዋው እኔ ዛጋ ሲያምር እንዴት እንደተቀየረች ሐዋሲቲ አብረ ይውዚዳ እችና ማለት በኢየሱስ ስም እንዴት እንደሚያምር ጌታ ሆይ እናንተ እቺን ከተማ ትጣሏት። ይወናል ያ ማለት ሐዋሳ እቺ ወደ ደብሬሽ ልዙር እኔ ጌታዬ እንዴት እንደሚያምርላት እንደምታዩት ነው። ያመዳልኝ ሰው ቆንጆ ናት። ከተማንም ይወት ቆይ ልጥራገው አትዩኝ እኔ ተሰክሽ በቃ ፀጉሬ እቺ ናት ከተማ። ያን ደግሞ እንዳስገባው ፈልጌ ነበረ። ይሄንን አዝማ ማክሲሊ ማንም ሰው ግን ሰዎች ደግሞ ያፈጣሉ። የሐዋሳ ሰዎች ለምን እንደሆነ አላውቅም ያያሉ። አሁን እዚህ ቻናሌ አለ እዛ ሄድና ደግሞ አስገባላችኋለሁ። ፍቅር ይኸውና እዚህ ጋር ነው የሐዋሳ ይሄ ነው። ይሄ ሀውልቱ ይሄ ቻናሌ ነው። ይሄ ቻናሌ ነው። ሐዋሳ ላይ ያው ቻናሌ መኖሩ እዛ ላይ ይሄን ህንጻ ሰው እኔ ራስ ፈልገዋለሁ። ጋይስ ሌማችን ይሁን ማ ህንጻው ነው ደግሞ እሺ። በዚህ ነው ኪንግለታ የሽሙጥ ንግግር እየተናገረች ነው። ቦርጬን አረ ይሄ ነገር በሳይክል እኮ ተቀጥተን በኋላ
ወይኔ እንዴት እንደሚያምር ሐዋሳ የምትኖሩ ሰዎች እድለኞች ናችሁ። በእውነት በጣም እድለኝነታችሁን እያከበራችሁ ማትኖሩ ከሆነ እናንተ እድለኛ መሆናችሁ እንዲህ እየተሰማችሁ ካለ እዩት በእናታችሁ። ይሄ ህንጻው ነው። ህንጻ ነው ሙዳ ይባላል። ስሙዳ ኦኬ ስሙዳ ያ ስሙዳ ይባላል። የመጣችሁ ፎቶ የምትነሱ ሰዎች ኑና ተነሱ። ይኸው እኔ ለስራ መጥቼ ነው ሐዋሳ አዲስ ንግድ ለመጀመር። ከሐዋሳ ወደ አዲስ አበባ የሚመጡ ህጋዊ የሆኑ ስራዎችን እሰራለሁ እና የመጣችሁ ሁላችሁ ሐዋሳ ተዝናኑ። የሐዋሳ ጉብኝ ላቂቸው ከቁመታ ጀምሮ ያት በቃ የምትፈልጓት ካለ ዲማርክ ባላዳራሽ ሲያምር ገቡልኝ አይገርምሽ? አልናገርም አመሰግናለሁ። ሃሌሉያ ሐዋሳ እንዲህ ነው። ሁሉም ህዝብ ነው። በዛ ላይ ደስ የሚለው አይበርድም። ዙፋን ብዬ ነው የምጠራው። ድምፅ ታቅሞ አስፈለገ። ሄሎ ቅዱሳን እንዴት ናችሁ? እቺ ልጅ የምትለውን አላውቅም። እቺማ በልጅ ፊት ማይወራ ነው ታው ምን አዳሪ ሆስፒታል ይኸውና። እሺ ከሱ ጎን ደግሞ አግሪ ግቢ ይባላል። ኦኬ ዩኒቨርሲቲ ተማሪዎች እናንተ ግቢ ነው። አልፈልግም። ሄሎ ሐዋሳ እንዴት እንደሚመች መጣችሁት። እኔ ቃል የለኝም። አዎ ሶሪ ማስከራዬ ነው። በጣም ነው ሐዋሳ ነው የወደድኩት። ደረጃ አንድ ቦንዳ ነው ያዝኩት። አሁን ለሐዋሳ ቆንጆ ልብሶችን ይዤ መጥቻለሁ። አድራሻዬ ቦሌ አዲሱ ስቴዲየም ፊት ለፊት ዳንዲሮስ ህንጻ ሁለተኛ ፎቅ ላይ በጣም የሚያማምሩ የቦንዳ ልብሶችን ይዤላችኋለሁ። ሐዋሳ ድረስ እየመጣ ተመረጡ። አንደኛ ደረጃ የተመረጡ ነው ነገር በጣም ነው የሚያምሩት። እውነት በቃ እየመጣችሁ ግዙኝ። እንደዚህ ዋጋ እየከፈልኩ ነው። ሶስት ቀን ልጄን ትቻ ሶስት ቀን ነው። አዲስ ስራ ነው። ሀበሻ ልብስ ነበር የምሰራው። ነገር ግን ሀበሻ ልብስ ወደ ቦንዳ ስራ መዞር ማለት በጣም ከባድ ነው። አልጸዳሽም እንዳትልኝ። ይሄ አያችሁት? እሱ እንትን ነው ማስካራ ተቀብቼ ማስካራው ነው እንደዚህ ያደረኩና ዛሬ ከቤቴ ከወጣሁ ሶስተኛ ቀኔ ነው። ዛሬ አክቹሊ ተመራቂ ተማሪዎች ስለነበሩ የሐዋሳ ዩኒቨርሲቲ ተመራቂዎች ሞላ እንጂ ዛሬ ወጪ ነበርኩኝና ዛሬ ላልተፈለገ ወጪ ተደረገያለሁ እና ቅድም እንደምታዩት ታበላኛለች። የሐዋሳ ቆንጆ ጓደኛችን ቤተሰባችን ከሷ ጋር ነው ማድረው። ይሄን ይመስላል። ሚሮን ገስት ሃውስ ይባላል። በጣም ነው የሚያምረው በእውነት። ሐዋሳ መጣችሁ ገስት ሃውስ ከፈለጋችሁ፣ እኔ ብዙ ገስት ሃውስ አይቻለሁ ሐዋሳ ላይ። በጣም የተመቸኝ ገስት ሃውስ ነው። እቤት ነው የሚመስለው ሁላ ቤተኝነት ነው የሚሰማችሁ በእውነት። ይሄም አላቸው ብቻ ምን አለፋችሁ ጸዴ ንጹህ ነው አልጋው ራሱ። እግዚአብሔር ማለት ሁሉ ነገሩ ነው ደስ የሚል ነገር ነው። በዚህ ሰዓት ዋጋው 800 ነው። ደብል ቤድሩሙ ማለት ነው። ሲንግሉን አይሮና አላውቅም። ፋይናሊ የሐዋሳ መጨረሻ ነው ዛሬ። እንደነገርኳችሁ ዛሬ ትራንስፖርት አምልጦኝ እንጂ መጨረሻ ዛሬ አልነበረም። አላልኩም ማለት ዛሬ ነበር መጨረሻ። ነገ ነው መጨረሻ የሚሆነው። በድሪም ባስ ነው የቆረጥኩት። ዋጋ 1500 ነው ባስ የቆረጥኩት ሐዋሳ እና እንደነገርኳችሁ ነው ሁሉ ነገር እግዚአብሔር ይመስገን የረዳኝ እግዚአብሔር ይመስገን። በጣም ደስተኛ ነኝ ማለት ይህን ስራ ቼንጅ ለማድረግ ሳስብ ከሀበሻ ልብስ ወደ ቦንዳ ልብሶች መዞር ሳስብ ኖርማሊ ወደ ዝቅ እንዳልኩ ተሰማኝ ነበረ መጀመሪያ። ነገር ግን እግዚአብሔር መልካም አምላክ አይደል? ጅማሬውን መልካም አረገልኝ፣ ፍጻሜውን ደግሞ ያሳምርልኝ። ካሰብኩት በላይ እግዚአብሔር ሰው ሰጠኝ፣ አስነሳልኝ። ቼንጅ ማድረግ ከባድ ነው። ዝቅ እንዳልኩ ነው የተሰማኝ፣ ግን አይደለም በጣም አይደለም። ፕላስ ያገኘኋቸው ልብሶች በጣም እኔ እንጃ እኔ ለቦንዳ ልብስ አይምሮ የተቀየረው
ይሄ እኔ ንግዱን ለመጀመር ስላሰብኩኝ ሳይሆን የምር ኳሊቲ ናቸው። ፕላስ አይደገሙም። በጣም የሚገራርሙ ልብሶች ነው ያገኘሁትኝና የተወሰኑ ልብሶችን ፖስት አደርግላቸዋለሁ እዚህ ዩቲዩብ ላይ እና በጣም ደስ ብሎኛል። ባለፈው ቪዲዮ በለቀኩት ሰው ደግሞ 21 ሰው አይቶኛል። እውነት የመጀመሪያ ነው 21 ሰው ሲያየ። ስለዚህ እንግዲህ አናውቅም፣ እግዚአብሔር እንግዲህ ነገ ደግሞ 31 ሊሆን ይችላል እና አንድ ቀን ደግሞ ይሄን ቪዲዮ በቃ ኢን ሚሊየንስ እየታየ እናገረዋለሁ። ይህ የፍሬህይወት ዩቲዩብ ቻናል ነው። ከኋላ እያወራ የነበረው ደግሞ ይሄ ነው። ዙፋን ሻወር እየወሰደች ነው። በጣም ወጥተናል። በቃ ካሁን በኋላ በጣም ወጥተናል። እንደዚች ይዘናል፣ እንደዚች አድርገናል። እቺ ምን እንደዚች እቺ ጥቅስ ነው ላረግ የነበረ። አሁን ብያት እወጣለሁ። ከበላህና ከጠገብክ በኋላ መልካም ቤት ሰርተህ ከተቀመጥክበት በኋላ ሌላ ምን አይነት ነገር ከበዛለ በኋላ ምንድነው ወርቅህን ያለው ሁሉ ከበዛለ በኋላ ከግብጽ ምድር ላይ ከባርነት ቤት ያወጣህን ከጭንጫ ድንጋይ ውሃ ያጠጣህን አባቶች ያላወቁትንና በምድረ በዳ ያለህን አምላክ እግዚአብሔርን እንዳትረሳ ተጠንቀቅ ነው። ስለተቀየርሽ አሁን የማቷ ልጅ አይደለሽ። ፀጉርሽ ፈርሷል። ለሄዱ ፀጉሬን ታጥቤያለሁ። እንደምታዩት እሷም ታጥባለች። እድፋችንን ለቋል። እግዚአብሔር ይመስገን። እናመሰግናለን። በጣም የሚያምር ምግብ ነው። ያያችሁትን ይመስላል የሐዋሳ ብሎግ። እንግዲህ በሌላ ብሎግ እንገናኛለን። ዛሬ ሁለተኛ ቀኔ እቤት ገብቻለሁ፣ ደቅሻለሁ። እዚህ ጋር የምታዩትን እንዳታዩት። ኦልሬዲ ልጅ ጥፍቃ ለመቀባችን ይሄኛው። እናመሰግናለን።